ኦህዴድ ብልጽግና አንድ ነገር ልንገራችሁ አዲስ አበባ ቤተ መንግስት አካባቢ ምናልባት መረጃ ስለሌላችሁ ነው እንጂ ችግር አለ ምንድነው አብይ ወይ ሆን ብሎ አስወርቷል አብይን ለማጥቃት አብይ ላይ ጥቃት ለመፈጸም የሆነ የተገኘ መረጃ አለ ተብሎ ሴኩሪቲ አፓራተሱ በጣም በከፍተኛ ጭንቀት ላይ ነው የሚገኘው ዛሬ ወደ ከሳት አካባቢ ደረሰን መረጃ ነው ወይ ሆን ብሎ ማስወርቶ ሊሆን ይችላል እና በአብይ በውስጥ ሰዎች ነው ጥቃት ይፈጸማል ተብሎ መረጃ የደረሰው ደህንነት በውስጥ ሰዎች ማለት በራሱ ወዘን የሚሊተሪ አካባቢ ሴኩሪቲ አካባቢ ያሉት በዛ ውስጥ የሆነ ሊፈጸምበት ይችላል በሚል መረጃ ተገኝቷል ተብሎ እንቅልፍ አጥቷል ነው ዛሬ የተባለው ከባድ ችግር ነው ገጥሞ ያለው ከፍተኛ ልዩ ጥበቃም አለ ግን ይሄ ሆን ተብሎ የተረጋገጠ መረጃ ነው ወይስ ሆን ተብሎ አብይም ወይም የራሱ እንዲያስወራ አድርጎት ነው አይታወቅም ዋና ደጋግሞ ኦህዴድ ብልጽግና የሚናገረው ዋና የስልጣናችን ስጋት የስልጣን ስጋታችን ህወሓት ነው ደጋግሞ የሚናገረው ህወሓት ማለት ትዴፍ ነው ህወሓትማ መቼም ደብረጽዮን የስልጣን ስጋት ሊሆን አይችልምና ትዴፍ ነው የህወሓት ጦር አይደለም የሚባል የህወሓት ሰራዊት ነው ሰራዊቱ ትዴፍ ነው በድሮ ቋንቋ አሁን ትዴፍ አይሉትም የትግራይ ጸጥታ ኃይል ነው የሚሉት ትዴፍ ነው የሚሉት ፋኖ ወይም ሸኔ የሚሉት ቋንቋ እንደ መሰረታዊ አውስዱትም እሱ ምክንያቱም ራሳቸው ነው የሚያውቁትና ለጊዜው አማራ ላይ ትኩረት እናድርግ ትልቁ ስጋታችን የትግራይ ህወሓት ቢሆንም ለጊዜው ግን ትልቁ ትኩረት ማድረግ ያለብን አማራ ላይ ነው አሁን ያለው የወጣ ፕሮፖዛል ነው ነገራችሁ እና አማራ ላይ ፎከስ እናደርጋለን በሙሉ አቅማችን የአማራ ፋኖ ላይ ጥቃት እንፈጽማለን በተለያየ አጋጣሚ የተለያየ እንትን እንጠቀማለን ብሎ እሱን አማራ ፋኖ ላይ ጥቃት እንፈጽማለን ወይም እዛ ላይ ኢንጌጅ እንሆናለን ቀጥሎ የትግራይ ጉዳይ እናደርጋለን የአማራ ካዳከም ትግራይ ሰከንድ በሁለተኛ ደረጃ ነው የምንይዘው ብሏል ሸኔ ብሎ የሚጠቅሱት ከባድ አይደለም ግን ውጥረት ፈጥሮብናል ሌላ አጀንዳ ሆኖብናል እሱም ማያውቀው እኛ ለኦሮሞ ህዝብ የታገን በጎን ግን ሌላ ተላላኪ ልክ የጁንታ ተላላኪ እንዳሉ ሰላማዊ ሰልፈኞቹ ቀደም ብዬ ያሳየኋችሁ የኦሮሚያ እናቶች በጣም ያሳዝናል እዚህ ሰልፍ ላይ የጁንታ ተላላኪ ናችሁ ብሏቸው ሸኔ የጁንታ ተላላኪ የፋኖ ተላላኪ ናችሁ ብሎ ተናግሯል የትላንት ሰልፍ ነው አሁንም ተመሳሳይ መንግስት የብልጽግና መንግስት ከባድ ውጥረት ፈጥሮብናል ብሏል ምክንያቱም የሰው እንቅስቃሴ በተለይ የትራንስፖርት እንቅስቃሴ በጣም ስትሪክት ሆኖብናል በተግባር ስለማይናገሩት ነው እንጂ አዲስ አበባ ዙሪያ ምን እየሆነ እንዳለ ያውቁታል እነሱ ሌላ አማራ ክልል ላይ ፎከስ እናድርግ በዚህም የአማራ ብልጽግና አካባቢ በደም እንዲሰሩ እናድርጋቸው ነው አማራ ብልጽግና እየሸወዱን ነው ይላል የአማራ ብልጽግና ለስሙ ብልጽግና ይባላል እንጂ አብዛኛው ከፋኖ ጋር የሚሰራ ኃይል ነው ያለው የክልሉ ብቻ ሳይሆን የፌደራሉ ለደሞዝ ሲል ነው ከኛ ጋር ያለው ለደሞዝ ሲል ከኛ ጋር ነው ያለው ለህሊናው ሲል ደግሞ ከፋኖ ጋር ነው ያለው ይሄ ደግ አደረገ ነው የሚያስብለው ከዛ ፊት ኢህአዴግም ደንበር እኮ አብይ አህመድ ቤተሰቦቹ ወደ አሜሪካ ለመላክ ደሞዙም እንዲያገኝ ሚኒስትር ተብሎ እንዲጠራም ኢህአዴግ እኛ ኢህአዴጎች ይል ነበር አይደል ከዛ ውስጡ ግን ምን ያደርግ ነበር የዛሬ 15 ዓመት ፌስቡክ ባልነበረበት ጊዜ እኔና ለማ ወደ አስመራ መረጃን ልክ ነበር እኔ እኮ አይደለም የተናገርኩት መድረክ ላይ እንደዚህ ብሎ የተናገረው ፌስቡክ የሚባል ቋንቋ ባልነበረበት ዘመን ምንድነው ታዲያ ባንተ ያኔ ትግል ነው ታጋይ ልትባል ነው አሁንም አላደረጉትም እንጂ የአማራ ኃይሎችን መደገፍ አስቡት ይሄን ሁላ መዋቅር ያለው የትግራይ መዋቅር ቢኖረው እዚህ መንግስት ላይ ትግራይ የሚባል ከመንግስት መዋቅር የጀበና ቡና አፍልታ አዲስ አበባ ቡና አለ የጀበና ቡና 5 ብር 15 ብር አሁን ካን 20 ብር 15 ብር ገብቷል ድሮ 5 ብር ነበር እሱን ሸጣ የምትኖር እንኳን ለጁንታ ነው ይሄ ብር ሰብስበሽ ለጁንታ ነው መሰበስቢው ብሎ ከስራ አባሮ እኔ ቴሌፎን ሴንተር ምናምን ዝም ብሎ ማን ቢዝነስ ሴክተር ላይ ያለው ትላልቅ አክሱም ሆቴል እንበለው ሃርመን ሆቴል የሚባል ሁሉም ሆቴሎች ዘጋግቱ እንደዚህ አይነት መንግስት እኮ ኖረኛ የለም እኮ ጊዜ ያልፋል ደግሞ ትንሽ እስቲ እናረጋጋው ነገሮችን ቁስል መቆስቆስ ለሚሆነው እያለ ነው እንጂ ዝም ብሎ ወደ ኋላ ስናስበው እንደዚህ አይነት መንግስት ኖረኛ የለም ይሄ በኤትኒክ ፕሮፋይሊንግ እንደዚህ አይነት በአለም ታይቶ የማይታው ኤትኒክ ፕሮፋይሊንግ ነው አጌንስት ትግራይን ያደረገው የፈጸመው ምንም
ትግራይ የሚባል መስሪያ ቤት እንኳን መንግስት መስሪያ ቤት ላይ የግል እንኳን ጀበና እንኳን ቡና ሸጣ እንደማትኖር አድርጓት ማለት ለምን መረጃ እና ገንዘብ ወደ ጁንታ ትልካለች ብሎ ጁንታ ማለት አብሮት የሚብሉ ማለት ነው። አሁን ጊዜ ተቀያይሮበት ነው። ለማንኛውም እስቲ ወደ የነለገሰት ሁሉ ከመሄዳችን በፊት ትንሽ እናደርጋለን። ለትዴፍ ክብር ነው። ያው ትዴፍ የማይወድ ኢትዮጵያዊ የለም እኮ በዚህ ሰዓት የለም። ሁሉም አብይ እንኳን የኔ ቢሆን ብሎ የሚመኘው ኃይል ነው የሚመኘው ኃይል 100,000 ብር 100,000 ወጣት ትዴፍ ወይ 50,000 ትዴፍ ቢሰጠው አብይ ምን ሊሆን ይችላል? ምን ሊል ይችላል? በቃ ዝም ብላችሁ ውሰዱት ኑ እስከ ከፈለጋችሁ የሆነ እንትን እንኳን ማስፋፊያ ዝም ብሎ ሰሜን ሸዋ ድረስ ምናምን ልስጣችሁ እዚህ አካባቢ የሆነ ነገር ኢንቨስትመንት ስሩ ይላቸው ነበር። ትግራይ ጀነራሎች እንደዛ ያደርግላቸው ነበር። ጊፍት ማለት ነው። አብይ እንኳን የሚወደው ሰራዊት ነው ማለት ነው። በውስጡ ይወደዋል። ምን ማለት እንደሆነ ለገሰት ሁሉ ትልቅ ጉዳይ ያነሳበት የለገሰት ሁሉ መግለጫ ሊያመጣችሁ የማይገባ አንድ ጉዳይ አለ። በተለይ ሰውየው እንዲሁ እንደ ብልጽግና ዝም ብዬ አይደለም ይሄ መረጃ በተለይ የአማራ ክልል በተመለከተ ወደ ብልጽግና የሚሰራው እንትን ደባና የሚጠቀምባቸው ቃላቶች እና የሚሰጠው ምክንያት ራሽናላይዝ ማድረግ የሚፈልገው አማራ ክልል ትምህርት ተስተጓጉሏል። የትግራይ አንድም ነገር ትግራይ የሚለው ነገር ሳያነሳ ሄደ 39 ደቂቃ በሙሉ ተናግረው ምንም ስለ ትግራይ ሉዓላዊነት ትግራይ ውስጥ ያለ ማንኛውም ኤኒቲንግ ምንም ነገር ትግራይ ፓርት ኦፍ ዘ ፌዴሬሽን አድርጎ የኢትዮጵያ አካል አድርጎ ያወስዳት ዝም ብሎ በአንብቦ እኮ ነው የመጣው። በደንብ እንትን ነው ፍሬም የተደረገ ተጽፎ የተዘጋጀ የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት እያንዳንዱ እንደዚህ ተደርገናል እንደዚህ አድርገናል አፍሪካ የእግር ኳስ ምናምን እናስተናግዳለን ምናልባት እንጠይቃለን እንደዚህ አይነት ስብሰባ ተስተናግዷል ሰሞኑ የነበሩ እንቅስቃሴ ሳመራይዝ አድርጌ አንድ አራት አጀንዳ ልንገራችሁ። አንደኛው ለጀዋር መሐመድ መልስ ሰጠ። በቃ ለጀዋር በቀጥታ ጎረቤት ሀገር ላይ ተቀምጠ የኛን ቋንቋ እየተናገርክ የኢትዮጵያ የኮሪደር ልማት ምናምን ታንቋሻል። አብይም ቀደም ብዬ ያሰማቸው እንትን ለጀዋር ነው። ጀዋር የሚለው ቋንቋ ብቻ የማይጠቀም ትላንት ብልጽግና ፓርቲ የኦሮሚያ ብልጽግና ለጀዋር መልስ ሰጠ። ዛሬ ደግሞ የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት ሚኒስትር ለገሰት ሁሉ ተመሳሳይ በቀጥታ ጀዋር በተመለከተ መልስ እና ማለፍ አይችሉም። ምንም አይቶ እንዳላዩ ዝም ብሎ ማለፍ አይችሉም ወይ ኢግኖር ማድረግ አይችሉም። እኛ እንኳን በአቅማችን እንኳን ብዙ ነገር ኢግኖር አድርገን እናልፋለን። እንኳን መንግስት ሆኖ ደግሞ ብዙ ኢግኖር አድርጎ ማለፍ ያለባቸው ጉዳዮች ነበሩት። አያደርግም። ግን ከኛ ያነሰ ነው በብዙ መንገድ ስታስቡት። ኢትዮጵያ ሰላም እየሆነች ነው ይላል። ኢትዮጵያ ሰላም እየሆነች ነው። ኢህአዴግ በሲስተም አድርጎ ሲስተም ተጠቅሞ አማራን ጎርቶ ነበር፣ ጨቁኗል፣ አማራን ጨቁኗል ይላል። የጨቆነበት ይሄም የአማራ ኤሊት ደግሞ ራሳቸው ይናገሩታል። እኛ መንግስት ሳይሆን የአማራ ኤሊቶችም ያው ወያኔ ማለታቸው እኮ ነው። አሁን ነገራቸው እኮ መቆስቆሳቸው ነው። ትግራይና አማራ የሆነ የማራራ ያለ ትንሽ መንፈስ እየተፈጠረ ነው ብሎ የሚጠረጡት ነገር አለ። ደግሞ እየተፈጠረ ነው። እየተፈጠረ ስለሆነ ነው። እኔ አልዋሽም። ዝም ብዬ ወደ መላጣ ነው አልዋሻችሁ። እየተፈጠረ ነው እና በዚህ አጋጣሚ ነው የሆነ ቆርሾ ለመፍጠር ነው። በዚህ በኩል ፋኖ እኮ ነው እንደዚህ ያደረገው እኮ ትግራይን የበደለው እኮ እኛ እኮ ፌደራል እኮ አይደለንም እኮ የበደለ እኮ ፋኖ ነው። ፋኖ ማን ያስገባው ወደ ትግራይ ብትሉት መልስ የላችሁ። ራሳቸው ብትር ሰጥተው ጥይት ሰጥተው ዳይሬክሽን ሰጥተው ይሄ በደንብ አድርጎ ኦሪየንት አድርገው ኢንዶክትሪኔት አድርገው ያስገቡት ኃይል ነው። ሻዕቢያ እኮ እንደዚህ ያደረገ ፋብሪካ ነቅሎ ሄደዋል እኮ ብለዋል ብርሃኑ ጁላ። ማን ነው ይሄን ያደረገው? የት ነበርክ ብርሃኑ? የሀገር ሉዓላዊነት ሲጣስ ሻዕቢያ ሲገባ የት ነበርክ? ጉዳዩ አይደለም ብርሃኑ ጁላ። ጉዳዩ ትንሽ ጊዜ ለጊዜው የሆነ ነገር መፍጠር ይችላል ወይ ነው። እንደዛ ነው የሚያስቡት። አለበለዚያ ደግሞ ፋኖ የሚባለው 95 ካሙ አሁን ስንት ሺህ ሰራዊት ነው ያለው ፋኖ? ቁጥሩ መንገር አስፈልገኝም። እነሱ ራሳቸው ስለሚያውቁት ስንት ክፍለ ሰራዊት እንዳለው ያውቃሉ። ወደ ትግራይ ከዘመተው ፋኖ የሚባለው የብልጽግና ፋኖ ነው። ይሄ ፋኖ እነ እስክንድር ፋኖ ናቸው። እስክንድር ዘምተዋል ወይ? ዘመነ ካሴ እስር ቤት ነበር፣ ዘምተዋል ወይ? ትግራይ ዘምተዋል ወይ? ዘመነ ካሴ ስለ ትግራይ ጦርነት የሚያውቀው ነገር አለ? እስር ቤት ነበር። በዚህ አጋጣሚ ከአንድ ዘመዴ ጋር ታስሮ ነበር እዛ ውስጥ። ዘመዴ ጋር በማንነቱ የታሰረ ዘመዴ ማለት ነው። ምንድን ያለው ትግራዋይ መሆኑ ሲያውቅ
አንተ ታስታርቀናል ከትግራይ ጋር አደራ ስትወጣ ከዚህ ስትወጣ ያኔ በ8 ወሩ ነው ገና መቀለም አልገባም የትግራይ ሰራዊት መቀለም አልገባም ዘመነ ካሴ ያገለሃል እናምባቸው ገለሃል ተብሎ እስር ቤት ከነበሩበት ጊዜ ማለት ነው አደራ ስትወጣ ከዚህ አንተ ድልድይ ትሆናለህ ታስታርቀናለህ ከትግራይ ጋር አማራ ከትግራይ ጋር መስታስታርቀው እንዳንተ አይነት ሰው ነው ብሎታል የኔን ዘመን እስር ቤት ላይ ያገኝቶት ዝም ብሎ አይደለም የምንናገረው እኮ መሰረት ያለው ጉዳይ ነው ሳብስታንት የሆነ ጉዳይ ይዘን ነው የምንናገረው እኮ ግን ምንድነው ማድረግ የሚፈልጉት ብዙ ሰው አለ አይደል ምክንያቱም ትግራይ ውስጥ የገባ ፋኖ በጣም አረመኔ የሆነ ስራ ሰርቷል አረመኔ የሻዕቢያ ሰራዊት ያደረገው አረመኔ የኢትዮጵያ መከላከያ ሰራዊት ያደረገው አሁን የማህበረ ደገን ማለት ቪዲዮ ላይ ስለታየ ነው ማህበረ ደገ ወደ ገደል እንደዚህ ያደረጉ ሲቀጥል እኮ በቪዲዮ ስለታየ እኮ ነው ሁሉም አረመኔ የሆነ ስራ ሰርቷል አሁን ግን በዛ በብልጽግና ሰራዊት አንድ ላይ ሄዶ ትግራይ የዘመተው አጠቃላይ ያማራ ፋኖ የሚባለው ቋንቋ በዛ ፖርትሬት እንዲደረገው ሰው ኢሜጅ እያንዳንዱ ትግራዋይ ፋኖ ሲባል ዘመነ ካሴም እስክንድርም ማንም ዶክተር ኢንጂነሩ ምናምን አሁን እየገቡ ያለው የአማራ ክልል ጤና ቢሮ ምክትል ኃላፊ ዶክተሩ ሄዶ የለ እሱ ፋኖ ነው የሚባለው አልሰሙ እሱ ትግራይ እንደዘመተ ስም እንዲጠለሽ ነው የሚፈልገው የኢትዮጵያ መንግስት ይፈልጋል ይሄ ይፈልጋል እኮ ራሱ ያስገባው ትግራይ ውስጥ ያስገባው ግን በዛ ደረጃ እንዲታይ ነው የሚፈልገው እንደኔ አይነት ሰው ሊያየው አይችልም እኔ ከመካከለኛ ትንሽ ከፍ ብያለሁ ነገሮችን ራሽናሊ ነው ማየው ራሽናሊ ነው መተነትነው ይሄን በግልጽ ነው የምንነጋገረው እና አሁን ያለው መንፈሱ ማንንም ሰው የአማራ ህዝብ የትግራይ ጎረቤት ነው ጎረቤት አይመረጥም ተው አንድ ሃይማኖት አንድ ሐሳብ አንድ ህዝብ ምናምን ሰሜቲክ ነው ሰሜን ነው ምናምን ቋንቋ ተውት ጎረቤት ነው ጎረቤት አትመርጥ ስለዚህ ከጎረቤት ጋር ኮግዚስት አድርጎ የሚሄድበት ያለፉ ነገሮችን ሁሉም ጥፋተኛ ሆኑ ነገሮች ወደ ነበሩበት ተመልሰው ሁሉም የየጥፋቱ የራሱ ሂሳብ ወስዶ ህዝቡ ግን ወደ ነበረበት እንዲመለስ ነው የምፈልገው ወደ ነበረበት ሰላም ያለው ህብረተሰብ እየተቋሰለ ማንንም አዲስ አበባ በተቀመጠ 4 ኪሎ ሚኒክ ቤተመንግስት በመጣ ቁጥር ይሄን አካባቢ የረበሸ ህዝብ ከህዝብ ጋር ያባላ የሚኖር ሰው እንዲታጣ ነው የምፈልገው ያን በፍጹም ይሄ እንደዚህ አይነት ስፔስ ላለመፍጠር ነው የምፈልገው እና ለዛ ነው ወደ ትግራይ ከዘመተው ስንት ፐርሰንት ነው አሁን ፋኖ ከሚባለው ኃይል 3% ነው 5% ነው ስንት ፐርሰንት ነው ተመልከቱ አሁን አማራ ካለው ኃይል ጋር ማለት ነው ግን ስሙ ፋኖ የሚባለው ስም ስለያዘ የአማራ ልዩ ኃይል የሚባል እኮ የለም ትግራይ ውስጥ የገባው አማራ ልዩ ኃይል የአማራ ሚሊሻ እኮ በባዶ እግሩ ሄዶ ገብቷል እኮ ትግራይ ውስጥ እኮ ታውቁታላችሁ አይደል በባዶ እግራቸው እዚህ ቲቪ ላይ ስናቀርብላችሁ ምርኮኞች ምን ሊያደርግ ገባ በባዶ እግር ለምንድን ነው ኮንጎ ጫማ እንኳን ሳይገዛል ብልጽግና ለምን ይዞታ እዚህ እንዴት ላከ ስንለው ነበር ስለዚህ ጉዳይ አይወራም አሁን አማራ ክልል ያለው እየተዋጋ ያለው አማራ ፋኖ የሚባለው ነው እሱን ነጥለው ነው ማንቋሸሽ የሚፈልጉት ከፈለክ አንቋሸው እኛ አምሯችን ነፃ አድርገን እውነቱ እየተናገርን እንኖራለን